ከቤተሰብ አልፈሽ ምናምን ቤተሰብ ላይ አራዳ መሆን ምናምን ማለስማማበት ነገር ነው። ይሄ ባህል ምናምን አያኖርም ባይዘው ነገርና የሚሆንልሽ ነገር ይታወቃል። ይሄ ነገር አይሆንልሽም ካሉሽ አይሆንልሽም። አላስኬደውም ነርሲንግ ላይ ድጋሚ አልገባም። እኔ ከእናቴና ከአባቴ ውጪ ለማንም እንትን መሆን አይነት ሰው አይደለሁም። ቼክ አድርጎሽ የማያውቅ ቤተሰብ ለኔ እንዲህ ሳታረጊ ሊልሽ ይችላል ተነስቶ ማለት ነው። ከተቦሰተ በኋላ ቫይራል ወጥቶ ምናምን ሚስቴ እንደቆጥታኛለች እንደዚህ እንዳትወስጂ ምናምን የሚለኝ ሰው አለ። በቃ ባለትዳር ነኝ አላለኝም። ይቅርታ ተመሳስይብሽ ነው አላለኝም። አንድ ቀን ሆስፒታል ሊወስደኝ ነበር የሆነ ልጅ ማለት ነው። የደበቀችው ብራዳ ጀስት ባላመንኩት ነገር መቀጣት በጣም ነው የምጠላው ከድሮም እና እንዴት ነው ስራዬ ብዬ እየተቀጣው ምናምን ጌም ላይ ምናምን እንደዚህ መታየቱ ለኔ ደስ አይለኝም ነገር እና ጀስት በዛ ምክንያት ግን ራሴ ማውጣት በአክቲንግ እንትን ማለት ምናምን ደስ ይለኛል እና በዛ በቅጣት ስለማላምን ነው ላይቭ ስትሪም ላይ ነው ብዙ አይደለም። የመጀመሪያ ልጅ እንዴት ነው? እዛ ወደ ቲክቶኩ ግን እንመለሳለን። የመጀመሪያ ልጅ መሆን ምን ይመስላል? ጥሩ ነው። ጀስት አስተዋይ ያደርግሻል። ባፈልጊውም በቃ ታስተውያለሽ ብዙ ነገሮችን ብቻ በቃ በጣም አስተዋይ የሚያደርግሽ በቃ እንዴት ነው ታናናሾችሽ አንቺን አይተው ነው መሰረት የሚባላል አይደለ? አንቺን አይተው ነው ነገ እንደዚህ እንትን የሚሆኑት ምናምን። እግዚአብሔር ይመስገን እኔ መጥፎ ነገር አላወረስኩም ለታናሾቼ መልካም ነገር ነው ያወረስኳቸው ማሳያቸው ብዬ አስባለሁ። ከምንም በላይ አንደኛ ፈጣሪን መፍራት ነው። ከዛ ግን ቤተሰብን ማክበር እንደ ግዴታ ነው ማስበው። ይሄ ውዴታ ምናምን ሳይሆን ቤተሰብ ማክበርን እንደ ግዴታ ነው ማስበው። ሄድሽም ወደ ግራም ወደ ቀኝ ወዴትም ሄድሽ ከቤተሰብ ውጪ እዚህ ምድር ላይ ማንም አያዋጣም። ጥሩንም መጥፎንም ያውቃሉ። ላንቺ የሚያዋጣሽ ነገር ያውቃሉ እነሱና ይሄ ከቤተሰብ አልፈሽ ምናምን ቤተሰብ ላይ አራዳ መሆን ምናምን ማለስማማበት ነገር ነው። በተለይ ወጣትነት ላይ ይሄ ቤተሰብ ላይ አራዳ መሆን ማለት እንዴት ነው? ቤተሰብሽ ላይ አራዳ ሆነሽ ከጓደኞች ጋር ይሄ እንትን መሆን ምናምን ይሄ በቃ ያወቅሽ መምሰል ምናምን ልክ ነው ብዬ አላምንም። በቃ ቤተሰብን ማክበር እንደ ግዴታ ነው። ኢቭን ለማዘር እኔ ማንም መልስ እንዲሰጣት አልፈልግም። እኔም አልሰጣትም። ልግረፍ ካለች በዚህ እድሜ መግረፍ መብቷ ነው። በቃ በዚህ አምናለሁ። ቤተሰብን ካላከበርሽ እንዴት ነው መንገድሽ ራሱ አይቀናሽም። እና እውነት ነው ደግሞ እውነት እና በዚህ አምናለሁ። አንዳንዴ ያው መጽሐፉም ይላል እናትና አባትህን አክብር ይላል። ግን ደግሞ ጀነሬሽናችንን ስናስብ የተለያየ ጀነሬሽን ስፔሻሊ እድሜያቸው በጣም ገፋ ያላቸው ሰዎች ስፔሻሊ አርቱ ላይ ተው ነው የሚሉት። ለምሳሌ ዘፋኝ መሆን እፈልጋለሁ እስቲ አንቺ የገሌ ልጅ አዝማሪ ልትሆኚ ነው እንዴ? ወይ ዋት ተዋናይ ሆናለሁ እንዴ? ሰው ፊት ላይ ወጥተህ የሰው ጨዋታ ልትሆን ነው እንዴት ትባያለሽ ማለት ነው። ሶ እንደዚህ አይነት ነገሮች ሲመጡ እንዴት ነው ከፊገራ ሽንስ ማይፈልጉት ነገር ምናልባት ካላቸው ካልቸር ሊሆን ይችላል። ከእድሜያቸው አንጻር ሊሆን ይችላል። እዛ ላይ ሰርቶለት ያለፈለትን ሰው ላያውቁ ይችላል። ከዛ አንጻር ከፋሚሊ ጋር ያለው ሪሌሽንሽፕ እዚህ ላይ ኦብቪየስሊ እነሱ አይፈልጉም። ስትሰሪ ደስተኛ ያደርጉ ጌታችን ደግሞ ውስጥሽን መከተል አለብሽ። እንደዚህ አይነት እኔ ሲጀመር አክቲንግ ላይ ራሱ እንድገባ አቅም የሆነችኝ እናቴ ናት። ራሷ ናት ሄዳ ሁላ በቃ መመዝገብ አለብሽ ምናምን መማር አለብሽ ትለኝ ነበረ። በፊት እንደዚህ ስክሪፕት ፊልም ሳይ ምናምን ራሴ እላው ነበር ለፋሚሊ ምናምን እላቸው ስለነበር ግዴታ ከቤት የምወጣበት መንገድ በቃ ይሄን ትምህርት አስጀምሪያት ጀስት በቃ መውጣት አለባት የሚለው ነገር ከሷ ነው የመጣው። እሷ ናት በቃ በጣም ሰው እንድለምድ እንድወጣ በቃ አትፍሪ እንደዚህ መሆን አለብሽ ምናምን በጣም ትለኝ ነበረ። ፈሪም ስለነበርኩኝ ጀስት አለኝ እኮ አቅሙ ግን ፈራ ነበር። ሰው በቃ በመድረክ ላይ በሰው ፊት ምናምን መቆም በቃ እንደ ትልቅ እንትን ነበር የሚታየኝ። እንደውም እናቴ ናት እዚህ እንትን ያደርገችኝ ጀስት እንዲህ በባህል በምናምን አታምንም፣ በአባባል ምናምን እንደዚህ ለሚያምኑ ሰው አታምንም እና ጀስት እንትን ህልማቸውን እንዲኖሩት መፍቀድ አለበት። ይሄ ባህል ምናምን አያኖርም ባይዘው በቃ ሰው ህልሙን ሲኖር ነው መልካም አይደለ? ይሄ በቤተሰብ ተገፍተሽ ምናምን እንትን የምትይው ነገር መሰረት አይኖረውም ማለት በቃ አይቀጥልም።
ራስሽ ግን ህልምሽን ተከትለሽ ከሆነ ትወና ላይ የምትገቢው እርግጠኛ ነኝ አሪፍ ደረጃ እንደምትደርሽ ማንም ሰው እንደሚደርሱ እና ህልማቸውን ባይከለክሏቸው ባይ ነኝ። ከምንም በላይ ደግሞ በቤተሰብ መሀል በቃ ፍሪደም ቢኖር ልጅም ለቤተሰብ ቤተሰብም ለልጅ የሚሰጠው እንትን እንደ ጓደኛ ቢሆን ምክንያቱም በባህል ምናምን ከሆነ ገብቷል። ልጅ አንዳንዴ እኮ በጣም በመያዝ እኮ ልጅን እናጠዋለን አይደል? በጣም በመቆጣጠር ይሄ ኖ እንደዚህ በመባል ራሱ ኖ የተባለው ነገር ሰው ማድረግ ይወዳል። ብዙዎቻችን እንወዳለን። ሲጀመር ኖ ከተባለ ዋይ ለምን እንደዚህ ያሉኝ ምናምን ብለን እኮ መሞከር እንወዳለን። ብዙዎቻችን ልጅ ሲባል ሲጀመር አንድ ነገር ካላየ ነው ጉዳቱን አናውቀውም። አሁን አንድ ህፃን ልጅ እኮ እሳት ጋር ትሄድ ስትዩ ተቃጥሎ ማየት አለበት። ካልተቃጠለ አያርፍም። የሆነ ቀን አንቺ ዞር ስትይ ሄዶ ማየት አለበት። ገብቶሻል? ስለዚህ በቃ ቤተሰብሽም በቃ እንትን መሆን ያለበት ከቤተሰብሽ ጋር ውይ ሄደሽ ምናምን ማዘር እንደዚህ ናት ያሳደገችኝ። ኦኬ ስለዚህ ማለት አሁን ለምሳሌ አንቺ ማዘርሽ እንትን ታደርግሻለች ትረዳሻለች ምናምን ወደ በአርቱ እንድትቀጥይ ታደርግሻለች። ብዙ ሴቶች ደግሞ ወደ አርቱ ውስጥ ሲገቡ ቤተሰቦቻቸው ነው ለምን እንዲህ ትሆኛለሽ በቃ ብዙ ነገር ማለት ያን ቻሌንጅ የምታውቂው አንቺ ነሽ። ወደ አርቱ ልትገቢ ስትይ ብዙ ፈተናዎች የሚገጥሙሽ አንቺን እንጂ ቤተሰቦችሽን አይደለም። ሶ ቤተሰብ አይ በቃ አይሆንም ምናምን ነገር ብሎ ይከለክልሻል። ተደብቆም ደግሞ የሆነ ኢንተርቪው ነበር የሆነ ልጅ መጥቶ ተደብቄ ትምህርት ቤት ሁላ እልና ከዛን ተደብቄ እማር ነበር ብሏል። እና ምንድነው ያ ነገር አሁን እሱ አሁን አሪፍ ደረጃ ላይ ደርሷል። ግን ስለዚህ ይሄን ነገር አለማድረግ ማለት ቤተሰብን አለመስማት ነው አለማክበር ነው ብለሽ ታስቢያለሽ። ማለት ቤተሰብ አይቻልም ያለሽን አሁን አንቺ አርቱ ውስጥ አለሽ በቃ ውስጥሽ ነው አርቱ አይደለም መስራት። ስለዚህ እናትሽ የሆነ ሰዓት ላይ በቃ አይቻልም አትሰሪም ብላ ብትከለክልሽ እና አንቺ ብትሰሪ ይሄ ነገር ቤተሰብን አለማክበር ነው የቤተሰብን ትዕዛዝ አለመስማት ነው ብለሽ ታስቢያለሽ? እንጃ ማለት ቤተሰብሽ የሚከለክልሽ መልካም ነገር ከሆነ ይሄ ለዓላማ ከሆነ እኔ ችግር ያለው አይመስለኝም። ብቻ ከፈጣሪ ጋር በማያጣላ ከቤተሰብሽ ጋር ነገ አይቶሽ የሚደሰትበት ነገር ከሆነ ችግር ያለው አይመስለኝም። አሁን እኔ ለምሳሌ በፊት ለቲያትር እንዲቀረጻ ምናምን ይሄ በዓላት ሲሆን ምናምን እንሄዳለን 5 ሰዓት 6 ሰዓት ብታይ እንመጣው። አሁን ቤተሰብ ምንድነው የሚያስበው ገብቶሻል? ከባድ ነው እንደዚህ ያመሸሽ ምንድነው ማዘር በጣም እንጣላ ነበር። ከሆነ ጊዜ በኋላ ግን ውጤቱን ስታይ ውይ እንደዚህ ነው ምናምን ትላለሽ። ውጤቱ መልካም ሆኖ የምታሳይበት መንገድ ከሆነ ኖርማል ነው ብዬ አስባለሁ። ችግር የለውም። ግን ዝም ብሎ አሁን ለመልካም ፍሬ ማለት ፍሬ ለማታፈሪበት ነገር ዝም ብሎ ነገር ከሆነ ዋጋ የሚያስከፍል ነገር የለውም። የእነሱን ትዕዛዝ ማክበሩ ይሻላል ብዬ አምናለሁ። አሁን ደግሞ አንዳንድ ጊዜ እነዚህ ቤተሰብሽ በተለይ ደግሞ በአርቱ ዙሪያ ስትያዢ በጣም ስትያዢ ወደ አልሆነ ቦታ እንድትገቢ ይገፋፉሻል ብዬ አስባለሁ። ማለት ቤተሰብ ራሱ ይገፋሻል ወደ መጥፎ ነገር እንድትገቢ ማለት የሆነ እንዴት መሰለሽ ቤተሰብ ነው ያለሽን ነገር ለማድረግ አይደለም የምትጥሪ ወይ ደግሞ የሆነ አርት ውስጥ ደግሞ ስትሆኚ ያው በእኛ ሙያ አርት ውስጥ ስትሆኚ ቶሎ ላይ ይሳካ ይችላል። ቶሎ ኢንካም ላታገኝ ትችያለሽ። ቶሎ ፊትሽ ላይ ታይ ይችላል ምናምን ነገርና በጣም ብዙ ቻሌንጅ አለ አርት ውስጥ ከምንም ስራ በላይ ብዬ አስባለሁ እና ሶ ያ ሰው ደግሞ ያቺ ልጅ ወይ ደግሞ ያ ልጅ ለቤተሰብ በቃ ሰርቻለሁ ብሎ ለማሳየት ሲል ሌላ ነገር ሊያደርግ ይችላል ብዬ አምናለሁ። አይመስልሽም? ይመስለኛል ሊያደርግ ይችላል። ግን እንዴት ነው መሰለሽ ህይወት የምርጫ ጉዳይ ነው። መጥፎም ቦታ ብትገቢ ምናምን ነገ ምን የሚያመጣውን ነገር ዞረን እኛ ነው የምንጎዳው። መጥፎ ነገር ላይ ብትገባ ቤተሰብ ባይዘው አይጎዳም። ቤተሰብ ባለሽ ነገር አትጎጂም አትከስሪም። ግን ህልምሽ ሆኖ ትክክለኛ ነገር ሰርተሽ ከሆነ እሰየው። ካልሆነ ግን ዞረሽ የምትጎጂው ራሳችን ነው ዞረን የምንጎዳውና ጀስት ቤተሰብ ባይዘው ተቆጥቶ ምናምን ይተዋል። ኢቭን ታይ ረዲስ ምናምን ብላይ ለምሳሌ አሁን እኔ አያርገውና መጥፎ ነገር ውስጥ ገብቼ እንዴ ልበልሽ አሁን እናቴን የሚያሳፍር ነገር አርጊ ብሄድ እኔ ነኝ እኮ የምጎዳው። ግን አጥለኝም ቤተሰብ አይጥልም። እመኝ የሆነ መጥፎ ነገር ውስጥ አትግቢ ረዲት ታይ እዚህ አትጂ ምናምን አሉሽ ምን አሉሽ እንደዚህ ከሆነ ልጅ አይደለሽም ይበሉሽ። ዞሮ ግን ማቀፋቸው አይቀርም ነይ ምናምን ማለታቸው ገበናችን መሸፈናቸው አይቀርም። እና ጀስት እንዴት ነው ልክ የሆነውን ነገር ማድረግ መልካም ነው። ከቤተሰብ እንትን ብለሽ ፍሬውን ማሳየት ካልሆነ ግን ቢቀርብ አይነኝ ጀስት አይደለ? ደግሞ ለቤተሰብ ይታወቋል ይባላል። ይሄ ነገር የሚያበላሽ ነገርና የሚሆንልሽ ነገር ይታወቋል። ይሄ ነገር አይሆንልሽም ካሉሽ አይሆንልሽም። ይዋጣልሻል አቅም አለሽ። እንደዚህ ከሆነ ግን
ይሆንልሽ ይታወቃቸዋል ብቻ አሁን አንዳንድ ጊዜ የተሻታቂ ማን የሆነ ጓደኛ ምናምን ቤት ታመጪ ይሄ ጓደኛ አትሆንሽም ከዛ በሳምንቱ እንዳሉሽ ደግሞ ይሆናል ደግሞ በጣም የሆነ እንዴት ነው አይነው ሃይባል በደንብ ነው እንደሚሉትና ጅስ ይታወቃቸዋል ይባላል እና ያው ከእነሱ ያው ሁሉን ነገር በእነሱ እንትን ማለት ሳይሆን በመጀመሪያው ነገር ስትጀምሪ ያው ከፈጣሪ ጋር ያለሽን ነገር እንትን ማለት ነው ሲቀጥል ያው ከቤተሰብ ጋር ደግሞ ሞር እንደዚህ በቃ ፍላጎትሽን በደንብ ማሳየት አይሆንሽም ስላሉሽ ማይሆን ነገር አይደለም ይሄ አይደለም ማለት ያው አቅምሽን ለማውጣት የተቻለሽን መጣር ምክንያቱም በመጣር ውስጥ ነው የሆነ ስኬት የምታገኘው ምክንያቱም ማንንም ሰው ከቤተሰብ እንትን ብሎ ምናምን አይደል ያ ራሱ አንዱ ቻሌንጅ እኮ ከቤተሰብ ጋር ራሱ እንደዛ ሆንሽ መስራቱ በራሱ አንድ ቻሌንጅ እንዲህ ብዬ ነበር ያልሽ የሆነ መድረክ ላይ ስትወጪ እናቴ እንደዚህ ሆና እኮ እንደዚህ ትለይ ነበር ግን ጀስት በቃ ደርሽይበታለሁ አይቼዋለሁ በቃ የፈለኩትን እንትን አግኝቼዋለሁ ብለሽ ለማለት የዛ ሰዓት እኮ በቃ ምን ይችላል የምታገኙ እጥፉ ነው ደግሞ የምትታመኙ ከዛ በኋላ በቃ ወደ ዋና ጥያቄ ስንገባ አሁን ለምሳሌ ሁለት ጥያቄ ነው ፈርስት ነርሲንግ አጥንተሽ ነበር አሁን ነርሲንግ አጋጣሚ የሆነ አይነት ሪቮሉሽን ተፈጠረና የሚገርም ነገር ሆነና ነርሲንግ በጣም የሚያበላ ዘርፍ ቢሆን አሁን ላይ ትወናውና ሶሻል ሚዲያ ላይ ያለው ነገር ተመልሰሽ በረሰት ገበያሽ አልገባ ጎን ለጎን የምታስኬዱ ይመስለኛል አላስኬደውም ነርሲንግ ላይ ድጋሚ አልገባም ቆይ ምን ነበረው ውስጥ እስኪ ስለ ነርሲንግ እዛ ውስጥ ስንት አመት ምን ነበረው ሳይሆን ማለት ነው ስንት አመት ይሰራሽ ብዙ አመት አልሰራሁኝም እንደነገርሽ የሆነ ወራቶች ነው የሰራሁት ስራ ላይ ማለት ነው በስራ ደረጃ የሆነ ወራት ነው የሰራሁት በትምህርት 3 ነው ምናምን አመት 3 አመት ነው የተማርኩት እና ተመልሼ ላልገባበት ነው የወጣሁት ምን ነበር ማለት በቃ በጣም አድካሚ ነው በጣም በቃ እኔ ነርሶች ምንም ይገባቸዋል እውነት እግዚአብሔር ያክብራችሁ በቃ ኢትዮጵያ ሀገር ያሉ ነርሶች በሙሉ ማለት ነው በጣም እኔ አላውቅም እውነት ቤተሰብ ማይሸፍነውን ቤተሰብ ማይችለውን ነገር ነው የሚያደርጉት የሚሰሩት ማለት ነው በቃ ብዙ ነገር እግዚአብሔርን ነው የምልሽ እኔ አስቢው ትንሽ ወር ሆኜ አይቺ ባየሁት እንደዛ ከሆነ ብዙ አመት የሰሩት ነርሶች በቃ ምን ያህል ነው ላይፋቸው ምናምን ሳስበው በጣም እያደሩ ብሬኪንግ ፖይንትሽ ትንሽ ወቅ ይሄ ወር ብቻ ይለቅልኝ ካባላል ማለት ነው ያስባለሽ ምክንያትና ያ ጊዜ ምን ነበር ጀስት እንደዚህ ብዬ ጀስት ከአክቲንግ አራቄ ምን ነው ጠፋሽ እንዴ ምናምን በዛብኝ መፖሰት ታውኩ ምናምንና አንዳንድ የሚያቀኝ ሰው ምናምን ምን ሆነሽ ነው ጠፋሽ በሰላም ነው ምናምን እንትን ከዛ ራሴን ማየት ጀመርኩ ሳይ በቃ ብዙ ዋጋ ከፍዬበታለሁ ተምሬያለሁ ምናምን አቅም አለኝ ምናምን መስራት እችላለሁ እና በቃ ነው በቃ እንዴ ምን ሆኜ ነው ያለ ህልሜ ሲጀመር የገባሁበትም ነገር ስለነበረ ምንም ገብቶሻል ለውቀቴ ተምሬበታለሁ ለራሴ ምናምን አሁን ሜዲኬሽን ምናምን የሆነ ነገሮችን ሳቅ ምናምን ለራሴ በቃ ይሄ ያንተን ነው ምናምን ብለሽ ለመውሰድ ከዛ ውጪ ግን ጀስት በቃ ለራሴ ህይወት ነው በቃ እንትን ያልኩት እንጂ አይቆጨኝም ያቃጠልኩት አመት ምናምን ብዬ አልቆጭም ግን እድል ቢመጣ አልገባም ነርሲንግ ላይ እሺ ከዛ በተጨማሪ ደግሞ ኦኬ አሁን ለምሳሌ ነርሲንግ ስንት ኢንካም አለሽ አትሊስት የነርሲንግ ዘር የሆነ አይነት ኢንካም ነው ለሶሻል ሚዲያ ላይ ቲክቶክ ላይ ስትመጪ ደግሞ ነርሲንግ እንደዚህ ማግኘት እየተሻለ ያስባለው ምን ያህል ሳንቲም ይሰራበት ነው በምሳሌ አሳይኝ እስኪ የመጀመሪያ ፔመንትሽ ምን ያክል ነበር በዚህ ደግሞ ከፍተኛ ያገኘሽ ፔመንት ምን ያህል እስካሁን ወይ ፔመንት እንኳን ይለፈኝ ጥያቄ ይለፈኝ አይ ጥሩ አይደለም የእውነቴን ነው ግን ይለፈኝ ለምን ታውቂያለሽ ይሄን ሰራው ካልኩኝ ከባድ ነው ታውቂያለሽ አይ ከቤተሰብ ከብዙ ነገር የደበቀችው ብር አይደለም ከቤተሰብ ሚስ እኔ ከእናቴና ከአባቴ ውጪ ለማንም እንትን መሆን አይነት ሰው አይደለሁም እውነት ለመናገር መትረፍ የምፈልገው ለነሱ ነው መሆን የምፈልገው ለነሱ ነው እና ምን አይነት እንትን አለ መሰለሽ ቼክ አድርጎሽ የማያውቅ ቤተሰብ
ለኔ እንዲህ ሳታረጊ ሊልሽ ይችላል ተነስቶ ማለት ነው። እና እኔ እንጃ አንዳንድ ሰው ለምን ተገብቶት ነው እላለሁ። ጀስት ኖሮሽ ምናምን በደንብ ኖሮሽ ብታረጊ መልካም ነው እኮ። ግን ደግሞ ከቤተሰቤ ውጪ እውነት ለመናገር ለእናቴና ለአባቴ ነው መትረፍ የምፈልገው ከምንም በላይ ዋጋ የከፈለችልኝ እናቴ ማሳረፍ ነው የምፈልገው። ሌላው ሰው ይቅርታ እና ለዚህ መለስ አልፈልግም። የሆነ አንድ ሶሻል ሚዲያ ውስጥ የገባ ሰው ከሰራ የገባ እስከዚህ ብር ሊሰራ ይችላል። ከማስታወቂያ ነገር ያሰቡ ሰዎች ካሉ ሙያ መቀየር ያሰቡ ሰዎች ካሉ ሊያገኙ ይችላሉ ነው በደንብ ከሰሩ። ግን በቁጥር አስቀምጪ ከዚህ እስከዚህ ነው ይችላል። በመጀመሪያ በጣም ከበዛ ደግሞ እኔ ሰማሁት እስከና አገሪ እንዲያገኝ እንዴ ልጅ እንደዛ ሳይሆን አሁን የሆነ ሰው እኔ ለምሳሌ በሶሻል ሚዲያ ስሰራ ይሄን ያህል አገኛለሁ ከዚህ እስከዚህ ቁጥር የሆነ ቁጥር ጥሪልኝ በሶሻል ሚዲያ ኖ እሷ እኮ አይደለችም የእሷን እኮ አይደለም የምታወራው። የሆነ ሰው ለምሳሌ እዚህ ሙያ ውስጥ ለመግባት የሚፈልጋለን ከዛ እዚህ ሙያ ውስጥ ደግሞ ገብቶ ያን ብር ለማግኘት የሚጥር ሰው አለ። ስለዚህ ትንሽ ብር ከሆነ ለምን ይለፋል እንዲያቆም እኮ ከዚህ ያው በትንሹ ማስታወቂያ ከ10,000 እስከ 50 ከ50 እስከ 100 ይሰራሉ። እንዴት ነው እንደሚሰሩትና እንደ ድርጅቱ እንትን ነው። ግን በጣም ትንጥዬ እንኳን እንትን ከሆነች ከ10,000 በላይ 20,000 30,000 50 ይገኛል። ከዛም በላይ ደግሞ ይሰራል። እስከ 200,000 ማስታወቂያ ትሰራለሽ፣ ከ100,000 ትሰራለሽ ማስታወቂያ። እሺ ከማስታወቂያ ውጪ ደግሞ እዚህ አርት ውስጥ ወደ ፊልምም ደግሞ ለመግባት አስባለሽ ደግሞ እየሰራሽበትም ነው ብዬ አስባለሁ። ነው ይሄ ፊልም በዚህ ሙያ ብቻ ያበላኛል ያኖረኛል ብለሽ ታስቢያለሽ? ይሄ ሙያ ብዬ አስባለሁ። ያው ወደፊት እኮ ህልሜ መቀየር አይቀርም። ህልሜን ሚዝ ጀስት አክቲንግ ላይም ሆነሽ ጎን ለጎን መስራትሽ አይቀርም። የሆነ ቢዝነስ ላይ መግባት አይቀርም። ምክንያቱም ብቻውን ሁሌ በየቀኑ የምታገኝበት ነገር አይደለም። ገንዘብ በጣም ይሰራበት ነው የሚባል አይደለም። አክቲንግ እናውቀዋለን። ጀስት በጣም በቃ ኦቨር በጣም ወተሽ ምናምን ካልሆነ እስኪ እውነቴን ዋጋ ትከፊበታለሽ እንጂ ብዙ የሚከፈልሽ ገንዘብ አይኖርም። እውነት ለመናገር አክቲንግ ላይ ማለት ነው። ገንዘብ አገኘበታለሁ ብለሽ አይደለም። በቃ ጀስት ፓሽኑ ነው በጣም ብዙ እንድትሰሪ ምናምን ያደርግሽና ዋጋ በጣም የምትከፊው ጉልበትሽ ምናምን ነው እንጂ ገንዘብ ለማግኘት ብለሽ ከገባሽ ሲጀምር ኪሳራ ነው አክቲንግ ላይ እና ከዛ በተጻራሪ ደግሞ ያነሳው ወይ ቢትካምስቶ አክቲንግ ኦልሞስት ትንሽ ብር ነው የሚከፈለው። ስፔሻሊ ሲሪየስ እየሰራ ነው ሲሪየስ ላይ የሚከፈለው ሳንቲም ይሄኛል አይደል? ትንሽ ነው። ግን ስቲል ሶሻል ሚዲያ ያለ ሰው አክቲንግ ፕሪፈር ያደርጋል። ለምን ይችላል? እኔ አላውቅም። በፓሽን አላውቅም። ሰው እንዴት ነው መሰለሽ ምን አይነት እንትን አለ መሰለሽ ኪስሽን ሳይ ለምሳሌ ስለለብሽ በላይ ሊገምትሽ ይችላል። ኖሯቸው ምናምን አይደለም። ለምሳሌ አሁን አምሮቢ ምናምን ወጣው ማለት ገንዘብ አለኝ ማለት አይደለም። ከአክቲንግ በኋላ ራስሽን የምታከብሪበት አንዱ ሪስፔክት አይደለ? አለባበስሽን ንጹህ ነገር ለብሰሽ መውጣት ምናምን ራስሽን ማሳመር ምናምን ኖርማል ሊሆን ይችላል። ሰው የሚረዳው ደግሞ ከዛ በኋላ ከሆነ ያየሽ ይሄ አክቲንግ አብልቷታል ማለት ነው። ይሄ አክቲንግ ቀይሯል። ለምሳሌ የሆነ ጸጉርሽን ስታይል ከቀየርሽው በቃ አክቲንግ አብልቶሽ ነው ምናምን ነው የሚያስቡት። ጀስት የሆነ ነገር ሰርተሽ አይመስላቸውም። ለምሳሌ እኔ አሁን የራሴ ቢዝነስ ይኖረኛል። ቲክቶክ ብቻ ሰርቼ ወይ ቲክቶክ በምሰራው ነገር አይደለም የምኖረው። የራሴን ስራ ሰራለሁ ወይ የሆነ ነገር አምጥቼ እኮ ልሸጥ እችላለሁ። ነጋዴ ምናምን ልሆን እችላለሁ። ግን ሰው በቃ ቀጥታ የሚያስበው በቃ በዛ ያን ነገር እዛ ላይ ስለሚያሽ አብልቷታል ምናምን ብለው ደግሞ በእንደዚህ አይነት ወይ ባይጀመር ባይ ነኝ እኔ። ፍላጎቱ ከሌለሽ ለገንዘብ ብለሽ የሚጀመር ነገር አይደለም። አክቲንግ ማለት ትከስሪያለሽ፣ አይሆንም። ምክንያቱም የምታወጪው ጉልበት አለ። በጣም የሚያደክም አድካሚ ነው አክቲንግ፣ አድካሚ ነው፣ የታወቀ ነው ምናምን እና ጀስት በገንዘብ ብሎ ሲገቡ አቤት በጣም የሚማረረው ብዙ ሴት ከሆነ ሴት በጣም ለገንዘብ ብሎ የገባ ሰውና ፓሽን ኖሮት የገባ ሰው እኩል አይሆንም። ሲጀምርም ደግሞ እኩል ኢንካም አያገኙም እንጂ ማለት እኩልማ አያገኙም። የሆነ ኦፍ ኮርስ በቃ የታወቀ ነው እና ጀስት ከፓሽን ጋር የሚሆን ነገር ነው እንጂ ገንዘብን ከመፈለግ ጋር ምናምን ከሆነ ምንም ጥቅሙ አይታየኝም። እኔ እንዴት ነው ቲክቶክ
ኮንተንቶችን እንዴት ነው የሚመጣልሽ ክሬት ለማድረግ በየቀኑ አዲስ ነገር ለመስራት? በተለይ ደግሞ ቲክቶክ ደግሞ ሲሆን በቃ በየቀኑ አዲስ ነገሮችን መስራት አለብሽ እና እንዴት ሀሳቡ ይመጣልሻል? ጀስት እኔ አሁን አንዳንዴ ነው ኖርም እንደዚህ ማስበው። በፊት ነበር በጣም የምሰራው እንደዚህ ሾርት ፈኒ ቪዲዮዎች ምናምን እሰራ ወይ ሲሪየስ አንዳንዴ ነው ከስንት አንዴ እንጂ ፈኒ ነው ብዙ የምሰራው። ያው ታነቢያለሽ ምናምን ከምታነቢው ነገር ወይ ደግሞ ከምትሰሚው ነገር የሆነ ጨዋታ ላይ ምናምን ተሰብስበሽ እያወራሽ ይሄ ነገር እኮ በዚህ ብትቀይሩ ምናምን አሪፍ ነው ይባላል ምናምን ከዛ ትሰሪያለሽ። እኔ አሁን ፕራንክ ነው የምሰራው፣ ኖርማል ፕራንክ ነው የምሰራው። አብይልዬ የሚባል ካራክተር ያለው ምናምን እንግዲህ ባሏ ጠፍቶባታል ብለው እና እንደዛ ነው የምሰራው። ይሄ ምንም ብዙ እንትን አይፈልግም። የሆነ ቦታ እንሄዳለን፣ ከዛ አንድ ሰው ታያለሽ፣ በቃ ታድኛለሽ ማለት ነው አይደል? ኢትዮጵያ ግን ፕራንክ አይከብድም። ያውም እንዲህ ኑሮ ራሱ ፕራንክ እያደረገሽ ባለበት ሰዓት አንቺ ጭራሽ በጣም ከባድ ነው። ሪስክ በስማ በጣም ትመቻለሽ ምናምን ብዙ ነገር ይደርስብሻል። ተመታሽ ታውቃለች። ለስራ ጀስት ፈኒ ነገር አይደል? አንዳንዴ ሳይሳካልሽም ካሜራ ይዣለሁ ብለውሽ ሳይቀረጽ አሪፍ ነገር ሳይቀረጽ እንደልቀረጽኩትም እንዴ ነው ይባላል። አንዳንዴ ደግሞ ማይሆን ሪአክሽን ትጠብቂያለሽ ወይ አልፈልግም ቲክቶክ ነው ምናምን ዞር በይሉሻል። እሺ በቃ ምናምን ትያለሽ። አንዳንዴ ደግሞ ቀርጸሽ ምናምን ነገር ከዛ እንዳይፖስት ይሉሻል። ያው ትሰሚያለሽ፣ አንዳንዱ ምክንያት ትሰሚያለሽ፣ በጣም አሳማኝ ምክንያቶችን ትሰሚያለሽ። አንዳንዱ ግን ምክንያት አልባ ነው፣ መታወቅ አልፈልግም ወይ ምናምን ብቻ ማይመስል ምክንያት። አንዳንዱ ሰው ቲክቶክ ነው ብለሽ ደስ ብሎት ምናምን ፖስት ይልሽና ተዘጋጅተሽ ምናምን አስተካክለሽ ምናምን ሬዲ ስትሆኚ እንዳፖስቱ ምናምን ይልሻል። ስልክ ቁጥር አለመስጠት ስልክ አትሰጪም፣ አካውንትሽን ነው የምትሰጪው። ቲክቶክ አካውንትሽን ኦልሬዲ በዚህ የሚፖስተው ምናምን ብለሽ ከዛ ይገቡና ዳይሬክት ላይ እንዳትፖስቺው ምናምን ይልሻል። ወይ አንዳንዶቹ ደግሞ እንትን ይገባልሽ የለ ፎሎ ካላረግሻቸው አይመጣልሽም። ገብተሽ ካላየሽው ከተፖስተተ በኋላ ቫይራል ወጥቶ ምናምን ሚስቴ እንደቆጥታኛለች እንደዚህ እንዳትፖስቺው ምናምን የሚለኝ ሰው አለ። ከዛዝን ፕራይቬት ታርጋኛለች። እኔ አላምንም ያልኩትን እሷ የምራም ነው አለች። በቃ ጀስት ትተዋወቃላችሁ ብላኛለች ምናምን ይልሻል። እንዴ ለምን እውነቱን አታስረዳትም? እኔን እኮ አታውቀኝም፣ እኔን የመጣሁብክ ፍራንክ ነው ትይዋለሽ። ላስታርቃችሁ ምናምን ብዬም ማን አስታርቃችኋለሁ ምናምን ብዬም እንትን ሄድኩበት አለ። በጣም የምር ተጣልቻለሁ ብሎኝ ማለት ነው። ከዛ ሳመንኳት። አያውቀኝም እኔ ፕራንክ ነው ጀስት በቃ እና ሳየዋት ቪዲዮ ምናምንም ራሱ ሳያት አልኩት። ከዚህም በፊት ያረኳቸው ምናምን የሰራ ነው እንትን ማለት ነው። አሳየዋት ጀስት ሁሉንም አላውቃቸውም። በቃ ጀስት ሄድኩኝ። ሚስት ይኑራቸው አይኑራቸው እንግዲህ እነሱ ነው የሚነግሩሽ እንጂ አንቺ እሱ ካላለሽ ልትነግሯቸው። ልጅ ደግሞ በሰዓቱ አልነገረኝም። ባለ ትዳር ነኝ ምናምን አላለኝም። ምን አድርገሽ ነው እስከ መጨረሻ ድረስ እኔ ምንድነው መሰለሽ የምሰራው ጀስት አንድ ሰው ሄድና አሁን የተቀመጠ ሰው አለ አይደለ? ይሄድና እንዴት ነህ አቤል ደህና ነህ ምናምን ብዬ ኖርማል ሰላም ብዬው ምናምን ለምሳሌ ሻይ እየጠጣ ከሆነ ጠጣ እንጂ ዘዝልኝ አላለው። ምን ሆነሽ ነው እቴ ጀስት የፈለገውን እንትን እሱ ነው የሚያመጣው ሪአክሽኑ እኔ አይደለሁም ምናምን ብሎ። አንዳንዱ እብድናት ወይኔ ሆስፒታል፣ አንዳንዱ ዝም ብሎ የሚሰማኛል። ዝም ብሎ ማለት ነው ይሰማኛል ማለት ምን ሆና ነው? ምክንያቱም አንዴ ነው የማታውቂው ሰው መጥቶ አቤል ደህና ነህ ሻይ እየጠጡ ከሆነ እንደዚህ እየጠጣው ምናምን ኖርማል እንደማቆሰው ሆነ ና ቤት እንሂድማ ቅድም እንደዚህ ተፈጥሮ እንዲሆነ ምናምን ቢይ ቅጥሩ ነው ማለት ልጁ ይዛ ሰው አልነገረኝም ምናምን ማለት ነው። ሰማኝ ምናምንና ከዛ ይቅርታ አይደለም ማለኝ። በቃ ባለ ትዳር ነኝ አላለኝም። ይቅርታ ተመሳስይብሽ ነው አላለኝም። ሰማኝ ምናምን ማለት ነው። ከዛ ሊረታኝ ነገር ሲል ይቅርታ ፕራንክ ነው ምናምን ነገር አልኩት። ምን ሆነሽ ነው? እኔ አይደለሁም አቤል እኔ እንትና ነኝ እያለኝ እኮ ነው። ግን አይደለም እንዴ ለምን እንደምትዋሸኝ? እኔ እንደውም ነፍሰ ጡር ነኝ እኮ ነፍሰ ጡር ነኝ ሳልነግርህ አንተ ነፍሰ ጡር ነኝ ልልህ ስለሆነ ነው እርግጠኛ ነኝ የሚሸመጥጠኝ በቃ እና ነኝ ለምንድነው ብዬ እና በሲሪየስ ነው ማለቅሰው ምናምን። እንዴ ምን ሆነ ነው በቃ አሁን ምን ሆነ ነው ምን ነው ተቀየርክብኝ ምናምን ስለ ጀስት በሰዓቱ እኮ እንትን ማለት ይችላል ወይ ሚስት አለኝ በቃ ተይኝ ማለት ወይ ሀርድ መሆን ይችላል። ዝም ብሎ ሰማኝ ከሆነ ታይም በኋላ በቃ ዞር በይ እኔ አይደለሁም ዞር በይ ይለኝ ሲል ነው። አይ ከዛ ከተፖሰተ በኋላ ቫይራል ወጥቷል። ከዛ ቫይራል ወጥቶ ምናምን ጽፎልኛል ይቅርታ ከሚስቴ ጋር ስላልተግባባው ቪዲዮ እንደለች ሲል ምን ሆነ ነው አካውንት አሪፍ አይሆንም ተስማምታ እንዴት ነግሬሃለሁ እኮ ቲክቶክ ላይ እንደሆነ ምናምን ስለው አይ በቃ አሁን ሀሳቤን ቀየርኩ። አይ ተጣልተህ ከሆነ እኔ አስታርቅሃለሁ ምክንያታችሁ ምንድነው ስለው ታውቃታለህ ብላኛለች። ነፍሰ ጡርነቷ የእውነት ነው አይነት ነገር የእውነት ነው ማለት ነው ማለት ሲጀመር ነው ማታምንክ
ገብቶሻል? አለመተማመን ፍቅር ላይ ይከብዳል በጣም እንዴት አታምንህም ምናምን በቃ እኔ ሽማግሌ ሆንልሃለሁ ምናምን አልኩት። አስታርቃቸዋለሁ ችግር የለም አልኩት። ከዛ ያው በእርግጥ አምናለች አይ ቲንክ ያስባው አላመነችውም። ላንቺ ነው ያመነችው አላውቅም እንግዲህ። እና አንዳንድ ሰው በቃ ሪል አድርጎ ነው የሚያስበው ምናምን ሚስቱ አታምነውም አላውቅም። ግን ያው ፍቅራችሁን በመተማመን መስርቱት ለማለት ያክል ነው። ጀስት እኔ ፎርፈና ሪል አታርጉት። አንዳንድ ሰው እኔ አቤል ልሁንልሽ አንዳንዱ የኢንቦክስ ላይ ብታይ እየጠራሽ ፕራንክ አድርጊኝ እኔ አቤል ልሁንልሽና እኔ በሆነ ኖር ጥምጥም ነበር ምልባት ምን አይላል ደግሞ ብዙ ሰው ሪአክሽኑ የሚቀየረው ኖርማል እኮ ነው። ይሰማሽ ምናምንና ሊያምንም ይፍ ኖርማል እንትን ይሆንና ፍቅረኛዬ ብትሆን ኖርማል ያስብና ልክ አርግዣለሁ እኮ ነፍሰ ጡር ነኝ ስትይው ቀየር ይላል። ዘርባሽ ነው የምናባሽ ልጅ ነው ምናምን ይላል። ጀስት በቃ ሞርፈን የሚሆነው ከዛ በኋላ አንዳንዴ ሳይ ራሱ በጣም አሸንፎኝ ምቶ ፓርታ በቃ ተውት ምናምን ብዬ ስቀዳ በቃ ለእንትን ነው ምናምን እላቸዋለሁ። አንዳንዱ ደግሞ በቃ ይፈራል በጣም ሼክ ያደርጋል። በቃ ስለማቅፋቸው ደግሞ እንቅ አድርጌ ነው ማቅፋው። ከብዙ ሴት ጋር ከብዙ ሴት ጋር አይተህ ግንኙነት ያላቸው ይመስለኛል አንዳንድ ሰዎች ደግሞ እና ማለት ልባቸው እኮ አያላምነውም። ይሄን ልብሽ ያላመነውን ነገር ስታወሪ እንዴ ነው እኔ አይደለሁም እንዴ የት እንዴት ይልሻል ይጠቅሻል ማለት ይሄ እኮ ካጓጓዝ በተለይ ከጓደኛቸው ጋር የሆኑ ሰዎች ከነሱ ብሰ ይገኛሉ። ጓደኛቸው ማለት የት ነው የሚያቀሽ እሱ ነው የሚጠቅሽ እሱ ያወራው የት ነው የሚያቀሽ ንገሪ ለኔ አያቀሽም በቃ አያቀሽም ታውቃታለህ አይ አላውቃትም እሬ አላውቃትም ዛሬ ነው ያየኋት ላይ ነው ራሱ በቃ ሂጂ ብያለሁ ታዲያ ሊመጡሽ ራስ ይችላል። ግን እንደዚህ በትክክለኛ ገጥሞሽ አያውቅም ማለት በትክክለኛ ስልሽ በትክክለኛ ነኛው ነኝ አንዳንዱ ደግሞ ምን ያጋጥመኛል አቤል ነኝ ይላል ልጁ አቤል ይሆንና ስሙ አቤል ነኝ ግን እኔ እንደዚህ ነገር አላደረግም ይልሻል። እኔ ራሴ ሁለት ምናምን ጊዜ ተወዛግቤ ጠፍቷል ቪዲዮ እንዴት አቤል ነኝ ሲለኝ አቤል ነው እንዴ በቃ እሺ እንዴ አይቶ ይጠፋብኛል ሚስ አቤል መሆኑ ራሱ ለራሴ ግሬ ገባኝና ጀስት አቤል አለመሆናቸው ነው ሞር ፈን የሚያደርገው እኮ ግን መሆናቸውን ፈን ያደርገዋል። ከዛ ግን እደነግጣለሁ አቤል ኦኬ አይ ነህ የሚለው ክርክር ይጠፋል። ገብቶሽ አስቤ የሚሄደው አቤል አይደለም ምናምን የሚለው ነገር ከዛ ግን ምንድነው የምታደርጊው ነኝ ካልሽ በኋላ እሺ በቃ ብለሽ ጥለሽ ነው እኔ ወዛጋባለሁ መሀል ላይ ያው እንትን ሆነ አይቀርም። ከዛ ዊናህ እንዴ እኮ በቃ ልነግርህ ነው ነፍሰ ጡር ነኝ ኮላ ዘይ ባሽ ነፍሰ ጡር ነው ይታባሽ ነው የምታውቂኝ ይልሻል ይታባሽ ነው የምታውቂኝ ምናምን ይልሻል። ጀስት ብቻ አቤል የሚባለውን ካራክተር ራሱ አምነውታልና መንገድ ላይ አቤል ይልኛል አቤል ነኝ ከፍኝ ይላል መሽኑ አታቅፊኝ ምናምን መንገድ ላይ እንደዛ ነው የሚልሽ ምናምንና ብዙ ሰው ደግሞ እዛ ላይና እዚህ ላይ አይለየኝም በቃ እዛ ላይ በጣም ቀልቀል ያልኩ ነኝ ምናምን አይ ቲንክ እዛ ላይ በጣም ቀልቃላ ነኝ አላውቅም ሚስሉኝ ያለ በቃ ካራክተርሽ ነው እና ካራክተሪ ነው እንደዚህ የሚያደርገኝ እነዚህ ጋር ሳይን ደግሞ እኔ ደግሞ ጭራሽ ነርሶኝ ስመጣ እቺ ልጅማ በቃ ምናምን ይላሉ ይገርማቸዋል። ብዙ ካራክተር ሆንኩባቸው መሰለኝ ነገርና በቃ አቤል የሚባለውን ካራክተር እስኪያዩ እነሱን ናፍቀዋል። አንድ ቀን ማየታቸው አይቀርም አቤልን በአካል እንመጣለን ብዬ አስባለሁ። እሷም አላገኘሽም እኮ አቤልን እስቲል አላገኘሁትም እየፈለኩ ፍለጋ ላይ ነው ያለው እና አንድ ቀን ተገናኝተን በአካል እንደምንመጣ ተስፋ አደርጋለሁ። ከአቤል ጋር እዚህ ውስጥ ራሱ አቤል አለ እሱ እንዳይሆን ቅድስት መጣ ጠርጥሬ ነበር አንዳቸውን አቤል ብዬ ልሂድ አለ አረብ ይነግሩሻል የትኛው እንደሆነ እስቲ በኋላ ከእንትን በኋላ እስቲ እናያለን። አሁን ፕራንክ ሲደረግ ምናምን ነገር አንዳንዴ ሞክረሽ ምናምን ነገር ማይመጣበት ጊዜ አለ። እንደ ድራማስ ሰርተሽ ታውቂያለሽ? ድራማ ሰዎች የሆነ ሰው እያስቀምጠሽው ኦኬ አቤል አሁን እመጣለሁ እንደዚህ እልሃለሁ ምናምን ነገር አንተ አቅበል ምናምን እንደዚህ አይነት ነገሮችን ካስታርገ ምናምን አውቃለሁ ግን አይመጣም እንደምሳሌ ነው አልፖስቶ በጣም አንድ ሁለት ሰርቻለሁ በቃ አይመጣም። ሪል ሲሆን የሚያመጡት ሪአክሽን እና ነገረሻቸው ሲሆን ያስታውቃል። ባይዘው አይመጣም ማለት በሌልሹን የሆነና ግትር ምናምን የሆነ በቃ እንዴት ነው ወይ ደግሞ ወዲያው እንደ አላቀሽም በቃ እንዴ እኔ አላቀሽም ብቻ ይሆናል ዲያሎጉ።
አሁን ማያውቅ ሰው ሲሆን ብዙ ነገር ይቀባጥራል። እኔ ስንት ነገር አለብኝ እንዴ እኔ ስንት ዳለብኝ ስንት እኔ ሊልሽ ይችላል ወይ ደግሞ የቀን ብሶትንም ሊያወራሽ ይችላል ሰው እኔ ገና ለራሴ ዛሬ ቀኑ ምንድነው ተማርሪ ነው አይሻል ግን ሰው አናግረሹ ሲሆን አክቲንግ ስለሚሆን በየተባልሹ ነገር አይቀልሽም ለፕራንክ በይስቲና ኖርማል አሁን የማያታቂው ሰው ጋር ምናምን ስትሄጂ ምናምን እኩል አይሆንም እንትን ይልሻላ የሆነ ያስታውቃል ብቻ ሪል ሲሆንና እንትን ጀስት ሞክሬ ያውቃለሁ አሁን ሰው አናግሬ ምናምን ግን እንደማያምር ስለማቅ ተስፋ ቆረጥኩ የሆነ ጊዜ በኋላ ኦኬ በማይታወቅ ሰው ነው የሚያምረው ምናምን ጀስት በደንብ እይታም የሚኖረው እንደዛ ሲሆን ያስታውቃል ሰው ሲሆን አሪፍ ነው እና እንደዛ ነው ሌላ ደግሞ በቃ በደንብ ያመናል ልጁ በቃ እንዴት እንደምናዛድገው ልጁ ላይ እኮ ነው የማያምኑት ብሎ በቃ ያመነ ሰው ማለት ነው እንግዲህ ችግሩ ከኔ ይሁን ከነሱ አላውቅም ብዙ ሰው አያምንም ከርግዝናው በኋላ ይቀየራል ደስ እኔ እንጃ ያልበቃ ሰው ነው መሰለኝ እኔም አሁን ብዙ ጊዜ እንዴት ነው መስለሽ ማናገረው ሰው አፍላ ነው ወጣት ነው ምናምን ገብቷል ይሄ ኃላፊነት ተቀብሎ ልጅ የሚያሳድግ አይደለም አልፈርድባቸውም ግን የእውነት አንዳንድ ሰው ይፈራል አንድ ቀን ሆስፒታል ሊወስደኝ ነበር የሆነ ልጅ ማለት ቀስ ብሎ ከሰማኝ በኋላ በቃ አሳቡ እንዴት እንደሆነ ተቀርሽ ፕራንክ እና ደግሞ የዛኔ እንዴት እንደሆነ ተቀርሽ ጓደኛው ነው ፕራንክ አርጊው ብሎኝ ጠርቶኝ አመቻችተን ምናምን በቃ ከሩቁና ይዘናል አያውቅም ምንም ጓደኛው እንደጠራው ነው የሚያውቀው ከዛ መጣውኝ ምናምን ቀወጥኩት ከዛ ደነገጠ በቃ ደግሞ ብዙ ሴት ያውቃል ብሎ ይደታ ከዛ ሄጄ ምናምን አቤልዬ ምናምን ስለ ምን ሆነሽ ነው እህቴ ምናምን ቆይ እሺ ቆይ ቁጭ በይ ምናምን ምግብ ምናምን አለኝ በቃ ጨነቀው ህመም መሰለው ጀስት እንዴት ነው የሆነ ሰው ጎቶኝ ህመም ነው መሰለው በቃ ተመሳስይባት አይደለ በቃ ህመም መስሎት እሱ ሐሳቡ ምንድነው ጓደኛው ጋር ደውሎናል እንትን ነው ጠርቶት አብረው ሊወስዱኝ ከዛ አልቻልኩም በቃ ጓደኛው ምናምን ሲመጣ ይወጣ ልክ እንትን ሲል ጠረጠረ ገባው ከዛ ወዲያው እንትን አለ አንቺ እንትን እየሰራሽ ቪዲዮ ዲፕራጋዚ ካቻልኩም ሳቂ መጣ ደግሞ እኔ ማሰቢ ሆስፒታል እኮ ሊወስድሽ ምናምን እንደዛ ያሰበ አምኗል ማለት ነው እንጂ ኦሬዲ አምኗል አዎ የሆነ ሰው ግን በራሱ ሲሆን ያመነው እንዴት መስለሽ ያመነው የሆነ ሰው በቃ የሆነት ማስረግዞኝ ነፍሰ ጡር ሆኜ የሆነ ሰው እንጂ እሱ እንዳደረገው ጠረጠ ማለት ማድረጉ ጠርጥሯል ሚስ እንዴ የሆነ ቀን አግኝቻትም ሊሆን ይችላል እና ግን ከዛ በኋላ በቃ ጭንቅላቷ ተነክቶ በቃ አይታኛለች ኦሬዲ ገብቷል እና በቃ እኔ መስያታለሁ አይነት ነገር ነው ያለው እና በቃ ጠረጠ ልጅም ከሆነ አለ ላሳድግ ነበር ግን መጨረሻ ላይ በቃ ተመስገን ነው የሚሉት ፕራንክ እንደሆነ ሲያውቁ ተመስገን ነው የሚሉት አዎ እንዴ ደግሞ አፍላ ሰው ጋር ነው የሚሄደው ምናምን ስንት ኃላፊነት ለመውሰድ ቤተሰብ አለ ከዛን ደግሞ ቆይ እስኪ አዎ ደግሞ በዚህ ደግሞ በጣም ከባድ ነው ልጅ እንደዚህ በዚህ እድሜ ብላም ሳያቅድና በጣም ከባድ ስለዚህ ወንዶች ተጠንቀቁ አይደለም ብዙ ሴቶች ጋር አትሂዱ ሪልም ሊመጣ ይችላል ባይዛው ሪልም ሊመጣ ይችላል አሁን ጀስት ፎርፈን መጣ እንጂ ነገር ይገም ሪልም ሊሆን ይችላል እንደዚህ አይነት ናለኩ አለ አዎ ደግሞ ብዙ ሴት ጋር ከሄደ የኔ አይደለም ብሎ ዴፊኒትሊ መናገር ይከብዳል ራሱንም ይጠረጥራል ይፈራል ምናምን ገብሻል ብዙ ሴት ደግሞ በሽታም ነው ብዙ ሴት ጋር መሄድ ምናምንና ተጠንቀቁ ያ ወጣትነት አያታላችሁ ደግሞ ተመርመሩ ምናምን ይሄንን ቪዲዮ ቪዲዮ ላይ ባይዘው የመርመር የቀረ ነገር ነው ብሎ የሚያስብ ሰው የበዛ ነው አውና ተመርመሩ ብዙ ሴት ጋር አትሂዱ በሽታ የሚባል ነገር አለ ቆንጆ ሁሉ እንትን አይደለም ጀስት ያማረ ሁሉ እንደዛ ነው ያማረ ሁሉ አይበላም ብያቸዋለሁ ከዚህ በፊትና እንዳልኳቸው አሁንም ነው እላቸዋለሁ ተመርመሩ እውነቴን ነው የምር ጀስት በሲሪየስ ብዙ በሽታዎች ነው ብዙ ጊዜ እየተረሳ ነው ኤችአይቪስ ምናምን የሆነ ጊዜ በጣም እየተሰራብሎ ነበር አሁን ተረስቷል ኦሬዲ አሁን የለም ኤችአይቪስ ስንት ነው ተመርምራችሁ ነበር የለም ቀርቷል አለ ባይዘው አለ ባይዘው በዘጠናዎቹ በተለይ በጣም ይሰጥ ነበር አሁን ጀስት በቃ ቆንጆ ሆነሽ ምናምን መንገድ ላይ ከታየሽ ማለት ነው ምርመራው ምናምን ዜሮ ጭራሽ ይረሳል በቃ ጤነኛ ነው ተብሎ ምክንያቱም ሲጀመር እንደማንኛውም ሰው መኖር ይችላል አውቅ ያለብን ነገር ማለት እንደማንኛውም ሰው መኖር ይችላል ምናምን
ጀስት አሳፋሪ ነገር ነው ምናምን ብዙ ሰው በብዙ ኬዝ ነው እንደዚህ አይነት ህመም ላይ የሚገባው ግን ጀስት ለመፍረድ ምናምን ሳይሆን መመርመር መልካም ነው ራስን መጠንቀቅ ምክንያቱም ነገ ላይ ይሄ የሚመለስ ወይም ደግሞ ሚድን ነገር አይደለም ሶ ይሄ ወጣትነታችንን እየጠበቅን ሲሆን ደግሞ ደስ ይላል ከጤና ጋር ሲሆን መልካም ነው ብዬ አስባለሁ አሁን መጠየቅሽን ጥያቄ ቶሎ ነው የምትመልሺልኝ መጀመሪያ ከፊልም ኢንዱስትሪ ውስጥ ነው የምንጀምረው ከአክተር ማን ነው የምትወጂው ከሴትም ከወንድም ከሴት እፀ ህይወት ከወንድ ተሻለ ወርቁ እሺ ከሙዚቃስ ሙዚቃ ብዙ ነው ዘፈን አዳማጭ አይደለም ዘፈን ምናልባት ቴዎድሮስ ታደሰ ከሴት የለም አለ የለም ጭራሽ ኢትዮጵያ ሰው ነው የሚገልሽ ይቅርታ በጣም እኔ ብዙ ዘፈን አዳማጭ አይደለም የምትወጂው ከሀገራችን የምትወጂው ፊልም የሀገራችን አማርኛ ፊልም እሺ ቀኔ ዘፈን የቱን ልበልልሽ እኔ እንጃ ብዙም ትስላሉ እኔ እንጃ ብዙ ሴቶች የሚመርጡት ታምራት ደስታ ነው ብዙ እንደነገርኩሽ ሰው በሂጅስ ሁሉንም አደንቃለሁ ሰርቶ ሲያወጣው ምናምን እኔ ግን ሰው ላይ አሁን እንዴት ነው የሚበልሽ ለምሳሌ ሰው የሆነ ዘፋኝ ላይ የሚጮህበት ምክንያት አይገባኝም ሲያይ ምናምን ምንም ምክንያት አይገባኝም ገብቶሻል ያ ሰው አሁን ለምሳሌ የሆነ ነገር መሆን ስትፈልጊ ሰርተሽ ትደርሽበታለሽ ይሄ ጀስት የሆነ አርሰ ምናምን መልሶ አይደለም አይገርመኝም አይደንቀኝም ባይዘው ምክንያቱም ሁሉም ከሰራ እዛ ቦታ ላይ ይደርሳል ብዬ አምናለሁ ለሰው የምጮህበት ምክንያት ያለኝ አይመስለኝም ግን አንቺ በፊት ወደ አርቱ ሳትገቢ በፊት አታደንቂም ነበር ወይ አክተር ስታገኝ ወይ ብለሽ እኔ እንጃ እንደዚህ እንሱ አይደለም መገረም አይነት ሰው ምናምን አይደለም ጀስት የምደርስበት ነገር ነው ሰርቼ የሆነ ነገር ከሆነ ገብቶሻል ከሰራሽ ማታስቢበት ምክንያት የለም ሰው ከሰራ ማለት ነው ገብቶሻል እንደዚህ ምናምን ስለሰራ ነው ባይዘው ሁሉም ሰው እንደዚህ የሚባልለታ ስለዚህ አንቺም ከሰራሽ እዛ ቦታ ላይ ትደርሻለሽ ይሄን ያህል እንደዚህ ወይኔ እንትና አቋዩት ምናምን ምን አይነት ሰው አይደለም ብታይ ከበፊትም ማለት ነው አብረን እየሰራን ራሱ አሁን አንድ ስቴጅ ላይ ከአንድ ተዋናይ ጋር በቃ አንድ ነን ገብቶሻል የጊዜ ጉዳይ ነው እነሱ ሰርተው አገኝተውታል ያን ቦታ እኔ ደግሞ ገና ጀማሪ ነኝ በቃ በዛ ነው ማምነው እንጂ የሆነ እንደዚህ ለሰው ምደነቅ ምናምን አይደለም በቃ ስለሰሩ ነው የሚደነቁት እና ይሄ ዘፋኝ ምናምን እንደዚህ ያው ነው በጣም ወደ ዘፋኝ ምናምን ብዬ ስለማላቅ ነው ጀስት አክቲንግ ላይ እንትን አውጡ ይባል የለ ይሄ ስክሪፕት ታውጣላችሁ ምናምን ይባላል ለዛ ነው ሁላ ሲሪየስ አድርጌ የምሰማው እንጂ ያው ረጄ ምናምን የመስማት ደረጃ ብዙ አይደለም እሺ ረዱዬ ስለነበረን ጊዜ ሁላ በጣም አመሰግናለሁ በመጨረሻም ደግሞ ማመስገን የምትፈልጊው ከዛ በፊት ግን ረዱን በሚቀጥለው አመታት በምን ደረጃ ላይ አግኝተናል ድጋሚ እዚህ ሺባ ፖድካስት ላይ መታ ትነግረናለች ታወራናለች በምን ስራ እንጠብቃት እንግዲህ እግዚአብሔር ከፈቀደ ተከታታይ ድራማ ጀምሬያለሁ እዛ ላይ እንግዲህ የሃና የተባለችን ገጸ ባህሪ ተጫውቻለሁ አሪፍ አቅሜን አሳይቼበታለሁ ብዬ አስባለሁ ሁላችሁም እዛ ላይ ጥሩ አስተያየታችሁን ከናንተ ሻለው ለዚህ ነው ከዚህ በኋላ ነው ሜቢ ገብቻል በትወና ነው ዩቲዩብ ላይ ነው ወይስ በቲክቶክም አሪፍ እንትን ላለው ዩቲዩብ ላይ ነው ማክቢል ፊልም ፕሮዳክሽን ላይ ነው የሚቀርበው እና እዛ ላይ እመጣለሁ ብዬ አስባለሁ በሰፊው እንደዛ ነው ከዚህ በኋላስ በራስሽ ልትሰራቸው ያሰብሻቸው ስራዎች ያው ቲክቶክ ላይ ነው ልሰራ የምችለው አሁን ላይ ያሰብኩት ቲክቶክ ላይ ነው አሪፍ ነገሮችን ይዤ እመጣለሁ ብዬ አስባለሁ ያው አንዳንዴ በግል ችግሮች ምክንያት አንዳንዴ ስታክ አደርጋለሁ ያው ላይፍ ላይ ብዙ ነገር አለ አይደል እንደዛ በዛ ምክንያት ስታክ እያረኩ ነው ግን ሰው ይፈልገኛል እንደ አዲስ ሰራ እንደ አዲስ እየጠፋሽ ነው ይለኛልና በጣም ቴንክ ዩ ሶ ማች በቃ ሁሌ ይሄ እንዴት ነው ቋሚ ፎሎወር ሆኖ ምናምን ስለሚጠብቁኝ በጣም አመሰግናለሁ ፎሎወሮቼ ከዛ በተጨማሪ ያው እናቴ በጣም ነው የምወድሽ የኔ እናት በጣም እንደዚህ አድርገሽ ስላሳደግሽኝ ጀስት የምፈልገው ሙያ እንድሰራ የሰው ነገር ሳሰሚ ሰው ምን አለ ሰው መጥቶ የሆነ ነገር አለ ረዲት እኮ እንደዚህ ያየናት በሚል ወሬ ሳትበገሪ ትችላለሽ አድርጊ ጀስት ስለሰው አያገባትም አይነት ነገርና እንደዚህ ነገሮችን ጠንካራ ሆኜ እንዳልፍ ስላረግሽኝ በጣም አመሰግናለሁ ከካሜራ ጀርባ ደግሞ ሀኒቾ ጓደኛዬ አለች ጽጌ ደግሞ ያው ጓደኛ አይደለችም እህቴም ጭምር ናት
ሁላችሁንም በጣም ነው የምወዳችሁ። እግዚአብሔርን በጣም አመሰግናለሁ። በጣም ቴንክ ዩ ሶ ማች ስላገዛችሁኝ፣ ከእግዚአብሔር በታች አለው ስላላችሁኝ ቴንክ ዩ ሶ ማች። እኛም ደግሞ እዚህ ስለመጣሽ አክብረሽ ስለመጣሽ ከልብ በጣም እናመሰግናለን። በጣም ደስ የሚል ቆይታ ነበር የነበረን። ቀጣይ ደግሞ በራስሽ ስራ እዚህ መተሽ ደግሞ ድጋሚ እንደምንገናኝ ተስፋ እናደርጋለን። እሺ አትቀርም? ኧረ አልቀርም። እሺ ተመልካቾቻችን ለዛሬ ነበረን ቆይታ ይህንን ይመስል ነበር። ሳምንት በሌላ ፕሮግራም በሌላ እንግዳ እስከምንገናኝ እስከ ሳምንት መልካም ሳምንት እያልኩኝ ኮሜንት ላይ ደግሞ እየገባችሁ ይህ እንግዳ ቢቀርብልን እኛን ያዝናናናል ያስተምረናል የምትሉትን እንግዳ ኮሜንት አድርጉልን፣ እኛ እናቀርባለን። ላይክና ሰብስክራይብ ደግሞ ማድረግ እንዳይረሳ። እስከ ሳምንት መልካም ጊዜ